ብር አለኝ ግን የበለጠ ገንዘብ ያስፈልገኛል። መተኛት መብቴ እኮ ነው። ምንም የሚያስገድደኝ ነገር የለም። ላይቭ የሚሰሩትን ክለቦች ሄጄ መፈለግ ጀመርኩ ማለት ነው። ይሄ በጣም ትልቅ ችግር። ምን ላድርግ ታዲያ? እንግዲህ እኔ እኮ የመስራት ሞራል አለኝ። ለምን ዲሽ አልሰራም? ገንዘብ የማይፈልግ ደግሞ ጥሩ ገንዘብ የሚያስገኝ ከየት ይመጣል? 400 ብር ማለት በጣም ብዙ ብር ነው። ታች ሆኖ ሰውየው መጥቷል አልመጣም እየተባባልም ማለት እኔን ለምን አያገናኙኝም? ከዛ እኔን ስታገናኘኝ ደግሞ ኮሚሽን ለምን አልከፍላትም? አሁን እኔ ወጥቼ ሳወራ ምናምን ዝም ብዬ ሰዎች ላይ ለመፍረድ ምናምን አይደለም። እኔም ትንሽ ኢንጆይ ላድርግ። ይሄን ካሜራ መያዙ ራሱ እንዴት ነው የሚደክመው? በስመ አብ። ሰላም እንዴት ናችሁ? ያው ዛሬ እንግዲህ በሌላ ቪዲዮ ተመልሻለሁ። ዛሬ ደግሞ የምንሄደው ፓርክ ነው ማለት ነው። በጣም የሚገርም ፓርክ አለ። እዛ ፓርክ እንሄዳለን። ይሄ ከተማ ኬዎስ ነው። በጣም ቀውጢ ነው። በቃ የሆነ ትርምስምስ ያለ ነውና ያው ትንሽ ሪፍሬሽ ለማድረግ የሆነ ተፈጥሯዊ ነገር ለማየት ፓርክ አላቸውና እዛ ፓርክ ሄደን እንትን እንላለን። እስከዛ ግን እዚህ ጋር የሚገራርም አለ። በመንገዳችን ላይ በጣም የሚገራርሙ ነገሮች አሉ። እነሱን ደግሞ አሳያችኋለሁ። እንግዲህ ከተማው እንደምትመለከቱት ነው። መብራት ካልበራ እንግዲህ መሻገር አይቻልም። ጠብቃላችሁ ማለት ነው። እቺኛዋ የእግረኛ መብራት ከመስከል ማለት ነው። ያው በተቻለ መጠን ህግ ይከበራል። ግን ደግሞ አንዳንዶች አሉ ዝም ብለው ጥሰው የሚገቡ። ብዙም በጣም ስትሪክት አይደለም እንደ ዱባይ ምናምን እንዳየሁት በጣም ኃይለኛ አይደለም። ግን ያው አብዛኞቹ ህግ ያከብራሉ። ስለዚህ እኛም በእርግጥ ህግ አላከብርም ብትሉ አሁን በዚህ ቀይ እንደ ብር አሻገራሉ ብትሉ ያው መኪኖቹ ሞተሮች ምናምን በጣም በፍጥነት ነው የሚሻገሩትና በጣም አደጋ አለው። ስለዚህ ጠብቀን ታግሰን እንሻገራለን ማለት ነው። ከተማው እንግዲህ እንደምትመለከቱት ነው። በጣም በቃ ጥቅጥቅ ያለ ነው። በጣም ውካታ ምናምን የበዛበት ነው። ሙዚቃ ድምጾች ምናምን ያሉበት ነው እና ትንሽ ወጣ ብሎ ሪፍሬሽ ማድረግ እረፍት ማድረግ ያስፈልጋል። አክቹአሊ ባለፈው እንደነገርኳችሁ ፑኬት እና ፓታያ የሚባል ከተሞች አሏቸው። እዛ ሞር ተፈጥሯዊ ነገር አለ ማለት ነው። ስለዚህ አረንጓዴ በርቶልናል እንሻገራለን ማለት ነው። ልክ እንደ እንሻገራለን ማለት ነው። ከዛ በኋላ እንግዲህ እዚህ ጋር ስትሪት ፉዶች ምናምን አሉ። የመንገድ ዳር ምግቦች የሚሸጡ አሉ። እነሱን ቼክ እያረጋችሁ መሄድ ትችላላችሁ። እዚህ ጋር ፍሩት ምናምን አላቸው። ፍሩት አለ። በጣም የሚገራርም ፍሩት አለ። እዚህ ጋር ደግሞ የሆነ ሰላጣ ምን እንደሆነ እንጃ። እንግዲህ የባህል ምግብ አላቸው። እዚህ ጋር ደግሞ ሩዝ አለ። ከዛ በኋላ የተለያዩ አትክልቶች ምናምን አሏቸው። ከዛ እንደምትመለከቱ ነው ከተማው ትርምስምስ ያለ ነው። ስፔሻሊ እዚህ ሰፈር ማለት ነው። በጣም ቀውጢ ሰፈር ነው። በጣም ናይት ላይፍ ምናምን የሚበዛበት ሰፈር ነው እና በጣም በቃ የተጨናነቀ ነው። እንደምታዩት ደግሞ በቃ የመንገድ ላይ ምግብ መተላለፊያውን ሁሉ ዘግቶታል። ቺክን ምናምን አለ፣ ዶሮ። እዚህ ጋር ደግሞ ስጋ ምናምን አላቸው። እንደምትመለከቱት ነው። ይሄ እዚህ ጋር ደግሞ የሚጠጣ ነገር ይመስለኛል። ኮክቴል ነገር ነው። እዚህ ጋር ደግሞ ሳላድ ነገር አለ። የባህር ሲፉድ አላቸው። መሞከር ይቻላል ማለት ነው። እኔ ግን ደፍሬ አልሞከርኩትም እስካሁን። ትንሽ ያው እንደምትመለከቱ ሰዎች ሰብስበው ይበላሉ እና ይሄን ረብሻ ከተማ አልፋችሁ ነው እንግዲህ ወደ ፓርኩ ጋር የምትሄዱ ማለት ነው። ሰላም ወዳለው ፓርክ የምታልፉት እንደዚህ ይሁት። ይሄን ቀውጢ ከተማ አልፋችሁ የመንገድ ዳር ንግዶችም አሉ። ሞተር ይሁት በቃ እንዳለ ሞተር ነው። በጣም ሞተር ለዴሊቨሪ ለምናምን በጣም ነው ያላቸው። ከዛ በኋላ እንግዲህ ማሳጅ ደግሞ ያው ኤዥያኖች በማሳጅ በጣም የታወቁ ናቸው። ፕሮፌሽናል ማሳጅ
አለ አልባሌ ማሳጅም አለ። ፕሮፌሽናል ማሳጅ ግን በጣም የተማሩ ማለት ልክ እንደ ህክምና ነው። በጣም ያው ፊዚዮቴራፒ ነገር አለ እንደዛ አይነት ህክምና አላቸው እና ፕሮፌሽናል ማሳጅ አለ በጣም ለስትረስ ምናምን ካለ እንደገና ደግሞ ፑል ባሮች ውስጥ ፑል ምናምን አለ። ያው እንደምትመለከቱ እሲላ ሰዎቹ ካሜራ ምናምን አይደብራቸው ለምን ትቀርጸኛለህ ምናምን አይሉ። እኔ በጣም ነው የወደድኩት ይሄንን ፓርክ። የሆነ በጣም ብዙም እንደታዘብኩ ከሆነ ሶሪ አንዳንዶቹ ፊታቸውን ይከልላሉ እንጂ የሆነ እናንተን የሚናገር ሰው የለም። እና ስትሻገሩ መንገድ ምናምን ጥንቃቄ ማድረግ አለባችሁ። ያው ይሄ ወደ ፓርኩ የሚወስደው መንገድ ይሄ ስለሆነ ነው እንጂ ብዙም ደስ አይልም ይሄ ሰፈር። ኦኬ እንግዲህ ያው ፓርኩ ጋር ደርሰናል። መግቢያው ይሄ ነው። ስሙን እኔ እንጃ ስሙን አላወቅኩትም እና በጣም ደስ የሚል ፓርክ ነው። ያው እንደምትመለከቱት እዚህ ሳይክል ተከራይቼ ሳይክል ራይድ ለማድረግ እንሞክራለን። ወይስ በእግር ይሻላል በሳይክል ይሻላል? በእግር ልሄድ መሰለኝ ዛሬ። ያው ብዙ ሳይክል ላይ ነው የተወሰነ ኤሪያ ብቻ ነው እንድትሄዱ የሚፈቅድላችሁ። ሌላውን በእግር ግን በጣም ብዙ ቦታ መሄድ ትችላላችሁ። በሳይክል ያው ደስ ይላል። አንድ ጊዜ እንትን እያረኩ ነበረ። በጣም ደስ ይላል። ግን በቃ ፓርኮች ምን ያህል በጣም ኢምፖርታንት እንደሆኑ የተረዳሁት እዚህ መጥቼ ሳይ ነው። ከተማው በጣም ቀውጢ ነው። በጣም ኪዮስ ነው። በጣም ጩኸት፣ ብዙ የሞተር ድምጽ፣ የሙዚቃ ድምጽ በቃ ድብልቅልቅ ያለ ነውና መተንፈሻ ነው በቃ የምትጨነቁት። ባንኮክ ደግሞ በጣም ጥቅጥቅ ያለ ነው። ግንባታው ምኑም ጥቅጥቅ ያለ ነው። በጣም የሆነ ስፔስ የለውም። ምንም አይነት መሬት እኔ አይቻላቅም። እዚህ ከተማ ከመጣ እዚህ ፓርክ ስመጣ ነው መሬት አፈራቸው ምን አይነት ነው የሚለውን አሸዋ ነው ወይስ አፈር ነው ያላቸው የሚለውን ያወቅኩት ማለት ነውና ፓርኮች በጣም ኢምፖርታንት ናቸው። ይሄ ፓርክ ባይኖር ሰው የት ሄዶ ይተነፍሳል? በቃ ማሰብም ምንም አይቻልም እኮ እና አሪፍ ፓርክ ነው። ያው እንደምትመለከቱት ነው። ቆንጆ ነው በርግጥ። ስለዚህ እስቲ አንዳንድ ቁም ነገሮችን እናወራ። እንግዲህ እኔ ወክ እያረኩኝ እናንተም እያያችሁ ጫካውን የሚያየውት አንዳንድ ቁም ነገሮችን እናወራ። እንግዲህ ዛሬ ላወራችሁ የምፈልገው ነገር ምንድነው? ስለ ማሳበብ ነው። በቃ ኤክስኪውዝ ማለት ነው። የሆነ ኤክስኪውዝ መስጠት፣ የሆነ ነገር ማሳበብ። እንደዚህ የሆንኩት እንደዚህ ስለሆነብኝ ነው እንጂ እንዲህ ቢሆን ኖሮ እንደዚህ አደርግ ነበር የሚሉ
ማሳበቦችን ማለት ነው። እና እኔ የገጠመኝ ነገር ምን እንደሆነ ልንገራችሁና ዩኒቨርሲቲ ተማሪ እያለሁኝ ገንዘብ መስራት ፈለኩኝና ያው ብር ያስፈልገኛል። ብር አለኝ ግን የበለጠ ገንዘብ ያስፈልገኛል ወጥቼ ተከራይቼ ለመኖር ምናምን ማለት ነው። እና ያው እየተማርኩኝ ከጎን ምን መስራት እችላለሁ የሚል ሀሳብ አሰብኩ ማለት ነው። አሁን እንግዲህ ያላችሁ ኤክስኪውዝ መስጠትና አክሽን መውሰድ እዚህ ጋር ነው ልዩነቱ። ከጎን አሁን ምን መስራት እችላለሁ ብዬ ሳስብ ኦኬ ተማሪ ነኝ ከትምህርቴ ጎን ትምህርቴ ላይ ነው ማተኮር ያለብኝ ብዬ መተኛት መብቴ እኮ ነው። ምንም የሚያስገድደኝ ነገር የለም። ዩኒቨርሲቲ ውስጥ ካፌ አለ፣ እዛ እየበላው ምን ችግር አለው? ሁሉም ሰው እንደሚያደርገው ማለት ነው። ግን እኔ አይደለም ገንዘብ መስራት አለብኝ ብዬ ስላመንኩኝ ምን መስራት እችላለሁ የሚለውን ነገር ማሰብ ጀመርኩ ማለት ነው። ከትምህርቴ ውጪ ከትምህርቴ ጎን ለጎን ከዛ በኋላ የሙዚቃ ስኪል ስላለኝ ለምን ክለቦች ጋር ሄጄ ሙዚቃ ለምን አልጮትም? ኪቦርድ ምናምን እጮታለሁና ኪቦርድ ለምን ሄጄ አሊስም ብዬ ላይቭ የሚሰሩትን ክለቦች ሄጄ መፈለግ ጀመርኩ ማለት ነው። መቀሌ ነበር የነበርኩትና ከዛ በኋላ እዛ ሄጄ ስፈልግ አገኘው ክለብ። ከዛ በኋላ ፈተኑኝ። ያው በደንብ አድርጌ እጮታለሁ። ጊታር ኪቦርድ ይዤ መስራት ጀመርኩ ማለት ነው። ከዛ በኋላ ግን ምን ችግር መጣብኝ? ቀን ማታ እዛ ሰርቼ አድሬ ቀን ደግሞ ክላስ መግባት በጣም ከበደኝ። ይሄ በጣም ትልቅ ችግር ነው። ኤክስኪውዝ ሳይሆን የእውነትም ችግር ነው አይደል እንዴ? ስለዚህ በቃ ይሄ ነገር አልሆነም። ስለዚህ አሁን ያለኝ ስኪል አንድ ነው፣ ሙዚቃ ነው። ሙዚቃውን ደግሞ መስራት አልቻልኩም ብዬ አልተውኩትም ማለት ነው። እት እንግዲህ አሁን እኮ ለማቆም በቂ የሆነ ምክንያት አለኝ፣ በቂ የሆነ እንትን አለኝ። በቃ ተማሪ ነኝ፣ ሞከርኩ ደግሞ ያቅሜን። አንዴ ሙዚቃ ሞከርኩ፣ ከትምህርቴ ጋር አልሄዳለኝ። ምን ላድርግ እንግዲህ ብዬ መተኛት እችል ነበር አይደል? ግን እስቲ ሌላ ኦፕሽን ነበረ እኔ ግን ሳስብ የነበረው ማለት ነው አይምሮዬ ላይ። ከዛ በኋላ ምንድነው ያደረኩት? እኔን የማይፈልግ ማለት ከትምህርት ሰዓት ውጪ ልሰራው የምችለው ነገር ከዛ ደግሞ በፈለኩ ሰዓት ሄጄ ልሰራው የምችለው ነገር ምን መስራት እችላለሁ? እስቲ አሁን በእኔ ቦታ ብትሆኑ ምን መስራት ትችላላችሁ? እንግዲህ አስቡት። ያለሁት የተወለድኩበት ቦታ አይደለም፣ በጣም ሩቅ ቦታ ነው ያለሁት። ያው ከተማውን አላውቀውም። ስለዚህ ምን መስራት እችላለሁ በዛ ባለውበት ሰዓት ላይ ብዬ ማሰብ ጀመርኩ ማለት ነው። ከዛ በኋላ አንድ ነገር ሳስብ አንድ ነገር በቃ ሁሉም ነገር በጣም ከባድ ሆነ። አሁን ኤክስኪውዝ ምክንያት ሰጥቼ ምን ላድርግ ታዲያ? እንግዲህ እኔ እኮ የመስራት ሞራል አለኝ። ያው ሙዚቃ ሞክሬ ነበር ግን አልሆነም ብዬ መተኛት እችል ነበር። ግን ችግር ሲገጥም ለችግሩ መፍትሄ መፈለግ ነው እንጂ የሆነ ነገር በቃ ከዚህ በላይ ከአቅሜ በላይ ነው ብሎ መተው አያስፈልግም ልላችሁ ነው። ስለዚህ ምን አደረኩኝ? እኔ በቃ ምን መስራት እችላለሁ ብዬ በጣም ማሰብ ጀመርኩ ማለት ነው። ከዛ ለምን ዲሽ አልሰራም? አስቡ እንግዲህ ማለት ዲሽ ሰርቼም አላቅም፣ እንዴት እንደሆነ እንደሚሰራም አላቅም፣ ምንም ነገር አላቅምና ካፒታል የማይፈልግ እና ደግሞ ጥሩ ገንዘብ የሚያስገኝ ስራ ነበር ብዬ ሳስብ ነበር። አሁን ይሄ ክሬዚ ነው። ገንዘብ የማይፈልግ ደግሞ ጥሩ ገንዘብ የሚያስገኝ ከየት ይመጣል ብሎ ነው ብዙ ሰው የሚተኛ አይደል? ከዛ በኋላ ዲሽ ለምን አልሰራም ብዬ አሰብኩ ማለት ነው። ምክንያቱም አንድ ዲሽ ሰርታችሁ 400 ብር ነው የሚከፈለው። ከዛሬ እንግዲህ ኦልሞስት 8 ዓመት በፊት ማለት ነው። የዛሬ 400 ብር ማለት በጣም ብዙ ብር ነው። ከዛ በኋላ ኦኬ እሺ ዲሽ ለምን አልሰራም? ስለዚህ እሺ ዲሽ እሰራለሁ አልኩና አሁን ሌላ ምን ኤክስኪውዝ አለ? አልችልም ዲሽ መስራት። ማን ያስተምረኛል? እዚህ ሰው አላቅ፣ ዲሽ ሰሪ አላቅ፣ ከየት አምጥቼ በቃ ይሄ ነገር የማይሆን ነገር ነው ብዬ መተው እችል ነበር አይደል? ግን ምንድነው ያደረኩት? ዲሽ የሚሰራ ሰው ደውዬ ለመጠየቅ ሞከርኩ ማለት ነው። አዲስ አበባ አፈላልጌ ምናምን አገኘው ሰው፣ ግን በስልክ ያው ልረዳው አልቻልኩም ነገሩን። ስለዚህ ዩቲዩብ ላይ ገብቼ ዲሽ እንዴት ነው የሚሰራው ብዬ ሰርች አረኩ ማለት ነው። ከዛ በኋላ ዩቲዩብ ላይ ደግሞ ቪዲዮ አገኘው እንዴት ሙሉ አዲስ ዲሽ እንደሚገጠም ማለት ነው። ስለዚህ አሁን እሱ የዲሽ ሙያውን አየሁኝ። ከዛ በኋላ ቪዲዮን ዳውንሎድ አደረኩኝ፣ ሄጄ ፕራክቲስ አደረገው እረዳዋለሁ ብዬ በድፍረት ማለት ነው። አሁን ሌላው ችግር ምንድነው? ማቴሪያል። ዲሽ ለመስራት ማቴሪያል አለ፣ ፋይንደር የሚባል ነገር አለ። እሱን ፋይንደሩን ደግሞ ለመግዛት ደግሞ ውድ ነበረ። ስለዚህ ያኔ አቅሜ አይፈቅድም ነበር። አሁን በቃ ፋይንደር እንግዲህ ከሌለ ብዬ አልተውኩትም። በቃ ትንሽዬዋን ፋይንደር ትንሽዬ አለች በ300 ብር የምትሸጥ እሷን ገዛውና ቀሪውን በሪሲቨሩ ማለት ነው ታች ሆኖ ሰውየው መጥቷል አልመጣም እየተባባልን ማለት ነው። ከዛ በኋላ እንደዛ አረኩት ማለት ነው። አሁን እሺ ትልቁ ችግር ደግሞ መጣ። ማን ያሰራኛል ዲሽ? እንግዲህ አዲስ አበባ ቢሆን ሰፈሬ ቢሆን ያለሁት በቃ ፈላልጌ እሰራለሁ። ያለሁት ሌላ ቦታ ነው ያለሁት። ሰው አላቅም፣ እዛ ከተማ ውስጥ ሰው አላቅም። እንዴት አድርጌ መስራት እችላለሁ? ማን ያሰራኛል ስራውን አይደል? በቃ ማን ያሰራኛል ብዬ አልተውኩትም ማለት ነው።
ስለዚህ ማን ያሰራኛል ብዬ ሳስብ በቃ መፍትሄ ለዚህ ነገር መፈለግ አለብኝ ብዬ ምን አደረኩኝ ለምን ዲሽ የሚሸጡ ሰዎች በብዛት ተቀጥረው ነው የሚሰሩ ስለዚህ ሄጄ ዲሽ ሰው ሲገዛ ዲሽ እኔን ለምን አያገናኙኝም ከዛ እኔን ስታገናኘኝ ደግሞ ኮሚሽን ለምን አልከፍላትም ብዬ አሰብኩ ማለት ነው ከዛ በኋላ አያችሁ መፍትሄ አመጣው ለዛ ነገር ስለዚህ ሄድኩና ከተማ ዲሽ የሚሸጡ ሰዎች ተቀጥረው የሚሰሩ ሰዎችን ሄድኩና እንደዚህ ዩኒቨርሲቲ ተማሪ ነኝ ስራ መስራት ፈልጋለሁ እና ዲሽ ሰው መጥቶ ሲገዛ ዲሽ ገጣሚ የምትፈልጉ ከሆነ ብለሽ የኔን ስልክ ከሰጠሻቸው ከማገኘው ብር ላይ ኮሚሽን እሰጥሻለሁ ብዬ አናገርኩ ማለት ነው አንድ 5-6 የሚሆኑ ሰዎችን አናገርኩ አያችሁ አይደል የሆነ ችግር ሲመጣ መፍትሄ ማለት ነው ከዛ በኋላ እንደዛ ስላት ኦኬ እሺ አለችኝ ከዛ ስልክ መደወል ጀመረ ማለት ነው ከፈለኩ አነሳለሁ ክላስ ላይ ቆንኩ አላነሳው ከክላስ ውጪ መጠበቅ ጀመርኩ ከዛ ስልክ መደወል ጀመረ ሄጄ የመጀመሪያውን ዲሽ በድፍረት ሄጄ ቪዲዮውን እያየው ገጠምኩትና ዲሹን ከዛ በኋላ በቃ ሰራውት ማለት ነው 2 ቀን የፈጀብኝ አዲሽ 2 ቀን የፈጀብኝ ከዛ በኋላ ታግዬ ሰራውት ከዛ በሁለተኛው ነገሩ እየገባኝ መጣ ከዛ ስራ በቃ ነፍ ነው በቃ በቀን 400 ብር መስራት ጀመርኩ ማለት ነው አስቡት እንግዲህ በቀን 400 ብር ማለት ከዛሬ 8 አመት በፊት በጣም ብዙ ብር ነው በጣም ብዙ ብር ከዛ ወጥቼ ተከራይቼ ያው ጓደኞቼ እንግዲህ ያዩታል ያውቃሉ ይሄን ነገር ተከራይቼ ኢቭን ቴሌቪዥን ገዝቼ እዛ የተከራየውበት ቤት ውስጥ ዲኤስቲቪ አስገብቼ ኳስ ማይበትን በቃ የግቢ ዩኒቨርሲቲ ምግብ መቼም አልበላም የፈለኩትን ምግብ እየበላው ኢቭን ጓደኞቼን እየጋበዝኩኝ ፏብዬ በቃ ፈታ ብዬ አያችሁ ታረ እንዴት አርጎ ችግርን መፍታት እንደሚቻል ማለት ነው አሁን እኔ ወጥቼ ሳወራ ምናምን ዝም ብዬ ሰዎች ላይ ለመፍረድ ምናምን አይደለም አሁን ተነስታችሁ ዲሽ ስሩ እያልኩ አይደለም ያለሁት ግን ምንድነው ከዚህ ነገር የምትረዱት ምንድነው በቃ የሆነ ችግር ሲመጣ ለዛ ችግር መፍትሄ ማፈላለግ እንችላለን የሆነ ፕሮብሌም ሲገጥመን ለሱ መፍትሄ መስጠት እንችላለን በቃ ችግር መፍትሄ የሌለው ችግር የለም ስለዚህ እንትን ቢሊዮነርኛው ነው እንጂ እንዴት ላርገው ታዲያ ይሄንን እንዴት ላርገው እያልን የተኛን ሰዎች ካለን ለሁሉም ነገር መፍትሄ ያለው ማለት ነው በቃ ለሁሉም መፍትሄ ለሌለው ነገር የለም ሁሉም ነገር መፍትሄ ያለው ስለዚህ እኔ ከራሴ ከልምዴ ነው ይሄንን ነገር የምነግራቸው ይሄንን በጣም ብዙ ጊዜ እኔ እንግዲህ ከድሮም ጀምሮ አላቅም በጣም ቢዝነስ በጣም መስራት እወዳለሁ ማለት እንዴ ተቸግሬ ቤተሰቦቼ አቅም ሳይኖራቸው ቀርቶ ሳይሆን እኔ ለምን እንደሆነ አላቅም ቢዝነስ በጣም እወዳለሁ እና ምንም ዝም ብዬ እንደማንኛውም ሰው መማር እችላለሁ ቤተሰቦቼ ማለት ያው በጣም ሀብታም ባይሆንም መካከለኛ ገቢ ያላቸው ሰዎች ስለሆኑ ምንም ለኔ የሚያንሱ አይደሉምና የሆነ ችግር አስገድዶኝ ምናምን አይደለም ሱሱን ስራ የነበረው ግን በቃ ስለምወድ ነው ኢቭን ሃይ ስኩል እያለሁ ራሱ በቃ ስራ መስራት ፈልግ ነበርና ሙዚቃ ሙያ ያዳበርኩት ያኔ ነውና ልክ 11 እና 12 ስማር 11ኛ ክፍል ስማር ከክላስ ወጥቼ ወደ ሙዚቃ ትምህርት ቤት ነበር የምሄደው ሙዚቃ እየተማርኩ ማለት ነው ከዛ በኋላ እዛ ስማር በጣም ቶሎ ያው ሙዚቃ በጣም ጎበዝ ነኝ በነገራችን ላይ እና በጣም ቶሎ ስለምድ በቃ እዛ የነበረችው የትምህርት ቤቱ ባለቤት እኔ የተማርኩት ኪቦርድ ነበር የተማርኩት ከዛ ጊታርም ይማር በነፃ ሌሎችንም የኢትዮጵያን ክራር መሰንቆ ምናምን ይማር በነፃ አለችና አስተማረችኝ ከዛ በኋላ ተምሬ ስጨርስ የትምህርት ቤቱ አስተማሪ ነው ያረጋችኝ ከዛ አስቡት እንግዲህ 11 እና 12ኛ ክፍል እየተማርኩኝ ልክ ከ9 ሰዓት ወጥቼ ሄጄ ትምህርት ቤቱ ጋር ሄጄ አስተምር ነበር ማለት ነውና እንደዚህ ነው በቃ የሆነ ችግር ፈቺ መሆን አለብን አሁን ያላችሁበት ሁኔታ እንደዚህ ቢሆን ኖሮ እንዲህ ባረግ ኖሮ እንትን ስለሌለኝ ነው እንጂ አሁን ቲክቶክ ላይ ፖስት በማረገው ቪዲዮ እንዳለ ከስር ምን ስልክ ስለሌለኝ ነው ሳሚ እንጂ ሰራ ነበር ላፕቶፕ ስለሌለኝ ነው እንጂ ሰራ ነበር ካፒታል ስለሌለኝ ነው እንጂ ሰራ ነበር እንደዚህ ስለሆነ ነው እንጂ እንደዚህ የሚሉ ብዙ ሰዎች አሉና ይሄ የነገርኳችሁ አን 3 ነገሮች በጣም ለእናንተ ትምህርት መሆን የሚችሉ ነገሮች ናቸውና ያላችሁን ዙሪያችሁን ተመልከቱ በቃ ያላችሁን ሪሶርስ ተመልከቱ አሁን ደግሞ በጣም ጊዜው በጣም ምርጥ ነው በፊት ከነበረው ጊዜ በጣም ምርጥ ነው ሰዎች ቤት ውስጥ ቁጭ ብለው ተኝተው አልጋቸው ላይ በጣም ብዙ ብር የሚሰሩበት ዘመን ላይ ነው ያለነውና አታሳቡ ነው በቃ እንግዲህ ሁለት አይነት ሰዎች አሉ የሆነ ችግር ሲገጥማቸው እንደኔ ለችግሩ መፍትሄ የሚሰጡ ሰዎች አሉ ሌሎች ደግሞ ምን ላርግ እንግዲህ ይሄ ነገር ይሄ ባይሆን ኖሮ እኮ ሰራ ነበር ብለው የሚተኙ ሰዎች አሉ ማለት ነውና ይሄ በጣም ለናንተ በጣም አሪፍ እንትን ይሆናችኋል ስለዚህ ስራ ላይ ያላችሁ ሰዎች በርቱ ለማለት ነው ያው ሁሉንም ነገር ማስተካከል ይቻላል መለወጥ ይቻላል ከዛ ደግሞ ያው በደንብ ያተኮራችሁበት ነገር ያያችሁት ነገር ያ ነገር ሀፕን ማድረጉ አይቀርም ለማለት ነው
እንግዲህ ይሄን ያለው ነገር በቃ እኔም ትንሽ ኢንጆይ ላድርግ። ይሄን ካሜራ መያዙ ራሱ እንዴት ነው የሚደክመው! በስማ ቭሎግ የሚያደርጉ ሰዎች ግን በጣም ጀግና ናቸው። የምር በጣም ጀግና ናቸው። አንደኛ የሆነ ለራሳችሁ ኢንጆይ ማድረግ ምናምን ስትችሉ የሆነ ሰውን እንትን ማድረግ እንደዚህ መጠንቀቁ ምናምን በጣም ትልቅ ብቃት ይፈልጋልና ምንም ማይሳካ ነገር የለም፣ ማይቻል ነገር የለም። የፈለጋችሁትን ነገር ማድረግ ማሳካት ትችላላችሁ። ያው በርቱ በያላችሁበት። እንግዲህ ቻናሉን ሰብስክራይብ ማድረግ አትርሱ፣ ምክንያቱም እንደዚህ አይነት ቁም ነገሮችን እነግራችኋለሁ ማለት ነው። ያው እንግዲህ ኔክስት ታይም ላይ እንገናኛለን። ቻው።